السلام عليكم يا ربنا سلام በእናንተ ላይ ይስፈንባችሁ እኛም ዳግም ተመልሰናል ገለቱ ጨምሯል እኛም ላይ ደግሞ ተባብሶብናል ኢትዮጵያዊ ሙስሊሞች ማለት ነው እንዴት ነበር በአፄ ዮሐንስና ሚኒሊክ ስለ አንድ ክስተት ወይም ደግሞ ቦሩ ሜዳ ላይ ወይም የቦሩ ጉባኤ በኋላ ምን አይነት ጊዜ ነበር የታለፈው የሚለውንና አብዛኞቻችን የማናቀውን ታሪክ ይዤላችሁ መጥቻለሁ ልክ እንደተለመደው እናንተ ደግሞ ይሄንን ቻናል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስና ብዙ ዕውቀቶችን እንዲወስዱ እኔ ለእናንተ ጋብዛችኋለሁ ወደ ታሪኩ ስንሄድ ደግሞ ማለት ነው አፄ ሚኒሊክና አፄ ዮሐንስ ለነፍስ ነበር የሚፈላለጉት ጥል ላይ ነበሩ እኛ እንደምናስበው አይደለም አፄ ዮሐንስ ከደሴ ከተማ 10 ኪሎ ሜትር በሚርቀው ቦሩ ሜዳ ላይ ነበሩ በ1878 ነው በማርች ማለት ነው ሚኒሊክ ደግሞ ለእርቅ ሲሉ በጉልበታቸው ነበር ተንበርክከው የመጡት ምክንያቱም አፄ ዮሐንስ ከፍተኛ የቀሳውስታት ድጋፍ ስለነበራቸው አፄ ሚኒሊክ ደግሞ ለኦርቶዶክስ ብዙ እንትን የለውም ምናም ትኩረት የለውም በሚለው አፄ ሚኒሊክ ይቅርታ ሊጠይቁ በጉልበታቸው ተንበርክከው ነበር ድንጋይ ተሸክመው የቀረቡት አፄ ዮሐንስ ምርቁን ተቀበሉና ማለት ነው የሸዋ ንጉስ አድርገው ሾሟቸው ማለት ነው ሚኒሊክ ከ3 ቀናት በኋላ ነው እንግዲህ በማርች 29 አፄ ዮሐንስና ሚኒሊክ በሃይማኖት ጉዳይ ላይ ተመካከሩ በኦርቶዶክሶች መካከል ረጅም ጊዜ የቆየውን ሽኩቻ ልዩነት ለመፍታት ነበረ የተሰበሰቡ ከዛ በኋላ በዚህ ጉዳይ ላይ ከመከሩ በኋላ በ1870 ዓመተ ልደት በእኛ ማለት ነው ግንቦት 21 ላይ የቦሩ ሜዳ ጉባኤ በሚል የሚታወቀው ጉባኤ በዛው በቦሩ ሜዳ ላይ ተጀመረ ማለት ነው አፄ ዮሐንስ አራተኛ የሸዋው ንጉስ ሚኒሊክን በኋላ ላይ አፄ ሚኒሊክ ማለት ነው የጎጃሙ ተሰማ ራስ አዳን እና በርካታ የኦርቶዶክስ ቤተክርስቲያን ቀሳውስታት ተገኙ አፄ ዮሐንስ የኦርቶዶክሶችን መለያየት ምናምን ተስማሙ ማለት ነው በቃ እንዲደረግ ተብሎ ከዛ የክርስቲያኖችን ጉዳይ ከፈቱ በኋላ ወደ እስልምና መጡ በዚህ ጊዜ ከቀሳውስታት መካከል አንዱ ማለት ነው እስላሙን ምን ማድረግ ይሻላል የሚል ጥያቄ የተረገመ ጥያቄ አነሳ ማለት ነው ከዛ በኋላ አንደኛው ቀሳውስት ደግሞ ምን አለ ወደ ክርስቲያን ሃይማኖት ገብተህ ተጠመቅና ያልቆረብክ እስላም ትቀጣለህ የሚል አዋጅ ይነገራል አፄ ዮሐንስ ከጅምሩ ጸረ ኢስላም አቋማቸው በተለያየ መልኩ ነበር ያንጸባረቁት ሆኖም በቦሩ ሜዳ ጉባኤ ላይ ሙስሊሞች በግድ ክርስትናን እንዲቀበሉ የሚያስገድደው አዋጅ መውጣት ላይ አባ ኃይለ ማርያም የተሰኙ ቄስ ማለት ነው አዋጁ እንዲነገር በመደገፍ መንቀሳቀሳቸው አደገኛ ሚና ነበረው ይሄኛው እንዲጸድቅ ማለት ነው አፄ ዮሐንስ ምን አለ የኢትዮጵያ እንደምበቀላለው አዋጅ ግራኝ ኢትዮጵያን በሰይፍና በእሳት እንዳሰለማት እኛ ደግሞ የቅዱስ ማርቆስን ሃይማኖት ካላሳደግንና ካላስፋፋን ማንም በእኛ ቦታ ሊሰራልን አይችልም በዚህም የተነሳ ከአዋጁ በኋላ ለባለስልጣናት ሙስሊሞች 3 ወራት ተሰጣቸው ወይንም ደግሞ ስልጣናቸውን እንዲለቁ ማለት ነው ለሙስሊሞች ለተራው ማህበረሰብ ደግሞ 3 ዓመት ተሰጠው ተከፍራለህ ወደ ክርስትና ካልሆነ ግን እኛ ኃላፊነቱን አንወስድም ነው የተባሉት ማለት ነው በቦሩ ሜዳ ጉባኤ ካበቃ በኋላ አፄ ዮሐንስ በጁን 16 ቀን 1878 ዓመተ ልደት ወደ የጁ ተጓዙ ወደ ግብጽ ደብዳቤን በመጻፍ 4 ጳጳሳት እንዲላክላቸው ጠየቁ ንጉስ ሚኒሊክ ደግሞ ማለት ነው ሸዋ ተመለሱ ታዲያ ማለት ነው ከ1878 በኋላ አፄ ዮሐንስ ቤተክርስቲያናትን በማነጽና ያመጹትን ሙስሊሞች ደግሞ በማጥቃት እንዲሁም በመግደል በወሎ ከረመ ሚኒሊክ ደግሞ በሸዋ ሙስሊሞችንና ሙስሊም ያልሆኑ ኦሮሞዎችን በግድ ክርስትናን እንዲቀበሉ ሲያስገድዱ ሰነበቱ ማለት ነው በኦክቶበር 1878 አፄ ዮሐንስ በወሎ ቀሳውስታት ከጦር ሰራዊት ጋር ነው የላኩት ማለት ነው ተልኳቸው ወደ ወሎ በመሄድ ሙስሊሞችን በግድ ክርስትናን እንዲቀበሉ በመስጊድ ቦታ ላይ ደግሞ ቤተክርስቲያናትን እንዲሰሩና ለቤተክርስቲያናት አስራት እንዲሰጡ ወይም ደግሞ ለቤተክርስቲያን መገንቢያ ገንዘብ እንዲያወጡ በማስገደድ ነበር ማለት ነው የወሎ ሙስሊሞች እንግዲህ የዚህን ጊዜ ትምህርት ቤቶቻቸው ተዘጉ መስጊዶቻቸው በግዳጅ ወደ አብያተ ክርስቲያናት ነበር የተቀየሩ ሃይማኖታዊ ባህላዊ ኢኮኖሚያዊ ፖለቲካዊና ወታደራዊ ጥቃቶችን በሙስሊሙ ላይ ተፈጸመ ከሰሜን አቅጣጫ በአፄ ዮሐንስ በደቡብ አቅጣጫ ደግሞ በንጉስ ሚኒሊክ ታይቶ የማይታወቅ ውጥንቅጥ ተነሳ ማለት ነው ይህንንም ክስተት ታሪክ ነገስታት እንዲህ ብሎ ነበር ያነሳው መከራውን የፈሩ ሙስሊሞች በልባቸው ሳያምኑ በአፋቸው ብቻ አምነናል እያሉ ተጠመቁ ስጋ ወደሙን ተቀብለው አፋቸው እስካስገቡ በኋላ በስውር ካፋቸው እያወጡ እስከመጣል ድረስ ደረሱ መከራውን ያልፈሩ እስላሞች ግን ክርስቲያን ከምንሆን ብንሞት ይሻለናል እያሉ እኩሉ በሞት እኩሉ በስቅላት
እኩሉ በእስራት እኩሉ ደግሞ በመወረስ አለፉት። ከ1878 እስከ 79 ባለው ጊዜ ውስጥ አፄ ዮሐንስ የእጁንና ራያን በማጥቃት በርካታ ዑለማዎችና መሻይኾችን በግድ ክርስትና እንዲቀበሉ ማስገደድ አሰቃይተዋል። በርካቶች ደግሞ ኢስላምን አንክድም በማለት ተሰውተዋል። አፄ ዮሐንስ በተለያየ ስፍራዎች ነበረ በባለስልጣኖቻቸው ሙስሊሙን በግዳጅ ክርስትናን እንዲቀበል ሲታዘዙ፣ ስደትን መርጠው የሸሹት ደግሞ ማለት ነው በቡድን በመሆን በእግር ወደ ሱዳን ተሰደዋል። በርካቶችም እዛ ሳይደርሱ ነበር ወዳድቀው የቀሩት። ከነዚህ መካከል ደግሞ ከነቤተሰቦቻቸው ከጎንደር የተነሱት ሼህ መሐመድ ዛኪር፣ ሼህ አብዱል ቃድር በሱዳን ድንበር ማለት ነው ጉዱቢ ላይ በዲሴምበር 7 ቀን 1879 ነበረ እዛው የሞቱት። ወሬው ሱዳን ደርሶ ይኸውላችሁ፣ ወሬው ሱዳን ከደረሰ በጣም ከባድ ነው ዑለማ ሲገደል መታየት። ስለዚህ ይህ ወሬ ሳይሰራጭ አፄ ዮሐንስ ስደተኞችን ለመጨረስ ማለት ነው ከ1880 ጀምሮ ማለት ነው ጦር ላኩባቸው። እነ ሼህ መሐመድ ፈረድ ወደ ቀበትያ ሸሹ። ሌላው ደግሞ ወደ ጉዱቢ ሸሸ። እስላምን ትተን ክርስቲያን ከመሆን ስደትም ሆነ ሞት ይሻለናል በማለት ቁጥራቸው ከ300 ሺህ በላይ የሆኑ ወንድና ሴት ሙስሊሞች በ1880 በእግር ጉዞ ነበር ስደት የጀመሩት። የዮሐንስ ሰራዊት እንዳይደርስባቸው ቀን ተደበቀው ጫካ ውስጥ ይተኙና ማታ ማታ ነበረ የሚጓዙት። በዚህ ምክንያት እጅግ በጣም ብዙ ሴቶችና ህፃናት ሞተዋል። ቢያንስ ይላሉ በቀን 15 ሰው ይሞት ነበረ እዛው መንገድ ላይ ይላሉ። ታዲያ በ1880 አፄ ዮሐንስ አዳዲስ አብያተ ክርስቲያናትን በወሎ ገንብተው ህዝቡን በግድ መጠመቁ እንዲቀጥል ነበር ያደረጉት። ራስ አዳል የጎጃሙ ተክለ ሃይማኖት ማለት ነው፣ የሸዋው ሚኒሊክ በመላው ሸዋ ኢስላማዊ መጽሐፍቶችን ቀምተው ማቃጠልና በግድ ማስጠመቁን ማለት ነው እንዲቀጥሉ ነበር የታዘዙት። ከ1880 እስከ 81 ባለው ጊዜ ውስጥ አፄ ዮሐንስ ወረባቡን የእጁንና ገረፋንን ማለት ነው አወደሙት። ወደ ቃሉም ዘመቱ። ቃሉ የበርካታ ዑለማዎችና የኢስላም ትምህርት ቤት ማዕከል በመሆኗ ዘግናኝ ጭፍጨፋ ነበር ያስተናገደችው። አፄ ዮሐንስ 1881 ደብረ ታቦር ላይ ሆነው ማለት ነው ክርስትናን መቀበል ያልፈለገ ሙስሊም ሀገሬን ጥሎ ይጥፋ፣ ክርስትናን የተቀበለ ሁሉ ግብር ይነሳለታል ሲሉ ነበረ ያወጁት። እና ይህን ጭፍጨፋ ስናጠቃልለው ከ1880 ጀምሮ ማለት ነው በድምሩ ከ550 ሺህ በላይ የሚሆኑ ሰዎች በግድ እስልምናን ትተው ወደ ክርስትና እንዲገቡ ተደርገዋል። እንዲሁም ደግሞ በወሎ በኬ ቃሉ ላይ ማለት ነው 20 ሺህ ሙስሊሞች እስላምን ትተን በክርስትና አንጠመቅም በማለታቸው ብቻ በጅምላ ነበር የተጨፈጨፉት 20 ሺህ ሙስሊሞች ማለት ነው። አፄ ዮሐንስ ማለት ነው አንጠመቅም ያሉት ሙስሊሞች በተለያየ አይነት ዘዴ ነበር የፈጇቸው። በርካቶችን በመሳሪያ ሲጨርሷቸው፣ ከፊሎችን ደግሞ ማለት ነው የገደሏቸው በማሰቃየትና በቅጣት ነበር። አፄ ዮሐንስ ግፍ ቀማሽ የነበሩት አንደኛው ደግሞ ሼህ መሐመድ ሰይድ ያህያ እንዲህ ሲሉ ጽፈውታል። ሼህ ውሽራ በዮሐንስ ምግብና ውሃ እንዳይደርሳቸው ተከልክለዋል። በረሃብና ጥም ምክንያት ተሰቃይተው ተገደሉ። አባ ኮብዬ ደግሞ በደብረ ታቦር ተገደሉ። አህመድ ሲዲቅ ደግሞ በቤታቸው ውስጥ የተደበቀ ቁርአን በመገኘቱ ምክንያት ምግብና ውሃ እንዳያገኙ ተቀጡ። በዚህ ቅጣት በረሃብና በጥማት ምክንያት ሞቱ። በዮሐንስ የተገደሉት ሙስሊሞች ቁጥር ይህ ነው አይባልም። ታዲያ የዮሐንስ መጨረሻ ምን ሆነ? የሁሉ ሙስሊሞችን ጨፍጭፎ እንዴት በምን ላይ ወደቀ? ማንስ ነው የገደለው? እንዴትስ ሆነ ዕጣ ፈንታው የሚለውን ደግሞ ማለት ነው ፓርት 2 ይዤላችሁ እመጣለሁ። የዮሐንስ መጨረሻ በሚል ርዕስ ማለት ነው። የሚገርም መጨረሻ ነው ያለው። ስለዚህ ይህንን ቪዲዮ ደግሞ ብዙዎቻችሁ ከወደዳችሁት ሼር እያደረጋችሁ ኮሜንት ላይ ደግሞ ሐሳብ አስተያየቶቻችን በመጻፍ ማለት ነው ቀጣዩንም ይዤላችሁ እንድመጣ መጨረሻውንም ከጓጓችሁ ደግሞ መጨረሻውን ነገርን በማለት ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። የረበና ሰላም በእናንተ ላይ ይሁን። ታሪካችንን እንወቅ ለማለት ያህል ነው። ይመቻችሁ።